ውዶችዬ የምወዳችሁ እንዴት አላችሁልን? ዛሬ እጥር ምጥን ባለ በቆንጆ ፊልም ነው የመጣነው። እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮቻችንን በVPN ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ቆንጆ ሂዮን እንዲሁም ብዙ ተስፋ ያላትን ዩና የተባለችውን ልጅ እናያታለን። ዩና በወትሮ በጣም ጠንካራ በራስ መተማመን ያላት ልጅ ብትሆንም አንዳንዴ ግን ትልቅ ተስፋ መቁረጥ ውስጥ ገባ ነበር። በአንሳት የምትገኘው ሆስፒታል ውስጥ ሲሆን ሉኪሚያ ወይም የደም ካንሰር ነበረባት። በዚህ የተነሳ ለሕክምና በምትቀርብበት ጊዜ ከመርፌ ጀምሮ የተለያዩ የሕክምና መሳሪያዎችን በጣም ትፈራ ነበር። በዚህ ሁኔታ ውስጥ ሁሌ የሚንከባከባት ያላት አባቷ ብቻ ነው። ከህክምና በኋላ ሁሌ ፊቷ በጣም ይጨፈግግ ነበር። ይሄንን የሚመለከተው አባቷ እሷን ለማሳቅ አንድ ነገር ነው የሚያደርገው። እሱም በሀገሪቷ ውስጥ ታዋቂ የሆነችውን ሃንጋንኪ የተባለችውን ተዋናይ ስለምትወዳት እሷ እንደ ማስታወቂያ የሰራችውን አንድ ነገር ማሳየት ብቻ የዩና ፊት ላይ ትልቅ ፈገግታ እንዲኖርና ተስፋ እንዲኖራት ማድረግ ይችል ነበር። የሃንጋንኪ ቀንደኛ አድናቂ ነበረች። ለሷም በተደጋጋሚ ደብዳቤ ብትልክላትም አንዴም እንኳን ሃንጋንኪ መልሳላት አታውቅም። ሃንጋንኪ ማለት በከተማ ውስጥ እጅግ በጣም የምትወደድና ታዋቂ ተዋናይ ነበረች። በምትሰራቸው ፊልሞች አማካኝነት ትልቅ አድናቆትን ብታተርፍም በዚህ የተነሳ በጣም የሚያደንቋት አድናቂዎቿ በተደጋጋሚ የተለያዩ ስጦታዎችንም ሆነ ደብዳቤዎች ቢልኩላት እሷ ግን ከምንም አትቆጥረውም ነበር። ከዛም ባሻገር አድናቂዎቿ ውሸታሞች እንደሆኑ ነበር የምታስበው። አድናቂዎቿ ሊያደንቋት ወደ መኪናዋ በሚመጡበት ጊዜ ፊቷ ላይ የሚታየው ደስታ ሳይሆን ትልቅ ፍርሃት ነበር። በጣም የሚገርመው ባህሪዋ ደግሞ ከሚወዷትና እሷን ከሚያደንቋት ሰዎች ከሚጽፉላት አስተያየት ባሻገር እሷ በጣም ማንበብ የምትወደው የሚጠሏትን ሰዎች የሚጽፉላትን አስተያየት ነበረ። ምክንያቱም የሚጠሉ ሰዎች አያስመስሉም፣ የሚወዱ ግን አስመሳይ ሊሆኑ ይችላሉ ብላ የምታስብ አይነት ሴት ነበረች። የሷ ማናጀር አዮንግም አድናቂዎቿ ቦታ ስለማትሰጡላት ትናደድባት ነበረ። የማንም አስተያየት ግድ አይሰጣትም። በዚህም ለአዮንግ ስትነግራት የነበረው በቅርቡ አዲስ ፊልም ላይ መተወን ስለምትፈልግ እንድትፈልግላት ነበረ። አዮንግም ስትናገር የነበረው ሰሞኑን ለሷ ፊልም ማግኘት በጣም ከባድ እንደሆነና ስሟ እየተበላሸ እንደሆነ ነበረ። በዚህም ጋንኪ ወደ መኪናዋ እየሄደች ያለ ሹፌሯ ይዞላት የመጣው በጣም ብዙ አድናቂዎቿ የሰጧትን ደብዳቤዎች እንዲሁም ስጦታዎች ነበረ። እሱን እንዳየችው ጭንቅላቷ እንደማዞር ይላት ጀመረ። በዚህም የተነሳ እነሱ እንዲያውቁባት ስላልፈለገች ብቻ እንደማታየውና ቆሻሻ ውስጥ እንዲጥለው ነበር ትዕዛዝ የሰጠችው። በታዘዘው መሰረትም ልጁ ስጦታውን ይዞ በሚሄድበት ጊዜ ከዛ መካከል 2 ደብዳቤ መሬት ላይ ወድቆ ነበረ። ታዲያ ጋንኪን የሚጠላትና ስሟን ማበላሸት የሚፈልግ አንድ ጋዜጠኛ ነበረ። ይህም ጋዜጠኛ ያንን ደብዳቤ ወስዷል። ሊጠቀምበትም አስቦ ነበረ። ዩና የኬሞቴራፒ ህክምና ነበራት። እንደተለመደው መርፌዎችንና ከዶክተር ጋር መሆንን በጣም ስለምትፈራ ብቻ የአሁኑን ህክምና አላደርግም ብላ ድርቅ ብላ አባቷን እያስቸገረችው ነው። የተጨነቀ አባቷም ሲጠይቃት የነበረው ይህንን ብቻ እንድታደርግ። ታዲያ ከኬሞቴራፒው በምትወጣበት ጊዜ ወዲያውኑ የምትፈልገው ምኞት እንደሚያሳካላት ነበር የነገራት። ይህንን ስትሰማ በጣም ደስ ይላታል። እሺም ብላ ወደ ሰርጀሪ ክፍል ገብታ ነበረ። ህክምና ውስጥ በነበረችበት ሰዓት ግን በተደጋጋሚ እያለቀሰች አባቷን እያስጨነቀችው ነው። አባቷ እሷን በዚህ አይነት ሁኔታ ውስጥ ማየት ልቡን በጣም ያሳመመው ነበረ። ስሙ ጆን ሲዮክ ሲሆን በስራው ጎበዝ ጠበቃ ነበረ። ነገር ግን ለልጁ ሲል ሁሉን ነገር እርግፍ አድርጎ ትቶ ያገኘውን ስራ ነበር የሚሰራው። ማታ ማታ በሹፌርነት ያገለግል ነበረ። ወጣትና ቆንጆ ቢሆንም ሚስቱ እንኳን አጠገቡ የለችም ነበረ። በዚህ ሁኔታ ውስጥ ግን ልጁን ደስተኛ ለማድረግ ይሞክራል። ታዲያ ከኬሞቴራፒ የወጣችው ዩና መጀመሪያ አባቷን የጠየቀችው ምኞቷን እንዲያሳካላት ነበረ። ፈራ ተባ እያለ ምኞቷ ምን እንደሆነ ይጠይቃታል። እሷም ሃንጋንኪን ማግኘት እንደሆነና ደብዳቤዋን እንድትመልስላት እንደምትፈልግና ምኞቷ እንደሆነ ትናገራለች። በሰማበትም ጊዜ በጣም ይደነግጣል። ይሄን ማሳካት ከባድ እንደሆነ እርግጠኛ ነበረ። ከጓደኛው ዩንዶ ጋርም ቁጭ ብለው ስለዚህ ነገር እያወሩበት ነበረ። ታዲያ ግን የደረሱበት ጋንግሂ የድሮ የጁን ሲዮክ የትምህርት ቤት ጓደኛው እንደነበረች ነው። በዚህም አጋጣሚ ይሄ ጥሩ እድል ሊሆን እንደሚችልና ደብዳቤውን እንድትጽፍላት ማድረግ እንደሚችል ሁለቱም ተመካክረው አስበው ነበረ። አመሻሽ ላይ ጋንግሂ ከዳይሬክተሮች ጋር ቀጠሮ ስለነበራት እዛ ታድማ እነሱን አውርታቸው ነበረ። ፊትለፊቷ ቢስቁም መጸዳጃ ቤት በሄደችበት ጊዜ ግን ስለሷ መጥፎ ነገር እያወሩ ነበረ። እንዳጋጣሚ ሆኖ ስትመለስ ስለሰማቻቸው ትጣላ ጀመረ። ሰዎቹም ወዲያው አካዋናቸውን ከጨረሱ በኋላ ጥቃቱን ሊያደርሱባት ሞክረዋል። ያኔ የመጣው ሹፌሯ ነበረ። ነገር ግን ቀያሩ ሹፌር ሆኖ ማታ ማታ የሚያገለግለው በሷ ትክክለኛ ሹፌር ተተኪ ሆኖ ጁን ሲዮክ ነበር የመጣው። ሲያገኛትም በጣም ደስ ብሎት ነበረ። እሷም እንዳየችው አስታሳዋለች።
ትገባለች። በዚህ መኪና ውስጥ ከገቡ በኋላ አንድ አይነት ርዕስ እያነሱ እየተሳሳቁ ነበረ ወደ ቤቷ ሲወስዳት የነበረው። በዚህም እሱ ልጅ እንዳለው ይናገራል። ይህንን ስትሰማ ግን ፊቷ ይቀየር ጀመረ። ትኮሳተራለችም። ቤቷ እስክትደርስ ድረስ ምንም አልተናገረችም ነበረ። ታዲያ እሱም ካወረዳት በኋላ ስለ ልጁ ዩና መናገር ፈልጎ ነበረ። ደብዳቤውን እንድትመልስ ከመጠየቁ በፊት ግን እሷ ቀደም ብላ ተሰናብታው ጥላው ነበር የገባችው። እሱም አዝኖ ይሄዳል። ታሪካችንም ድሮ ሃይስኩል በነበሩበት ጊዜ የነበረውን ክስተት ያሳየናል። ታዲያ ድሮ ሃይስኩል በነበሩበት ጊዜ የተፈጠረውን ክስተት ያሳየናል። ታዲያ እሷ ትምህርት ቤት ውስጥ በነበረችበት ጊዜ ታዋቂ ስለነበረች ብዙ ሰዎች በጣም ያደንቋታል። ከሷም ብዙ ይጠበቅ ነበር። ያኔ ደግሞ ጂንሶክ አዲስ ተማሪ ሆኖ ነበር የገባው። እሷ ብዙውን ጊዜ ተማሪዎች ስለሚያደንቋትና ስለሚያጨናንቋት ክፍል አትማርም፣ እየቀጣች ትወጣ ነበር። ታዲያ ወደ ዕቃ ማከማቻ ክፍልም ሄዳ ሲጋራ በማጨስ ራሷን ለማረጋጋት ትሞክር ነበር። በዚህ አጋጣሚ ደግሞ አዲስ ትምህርት ቤት ውስጥ የገባው ጂንሶክ ለራሱ እረፍት ለማግኘት ክላስ እየቀጣ እዛ ዕቃ ማከማቻ ክፍል ውስጥ ይተኛ ነበር። ታዲያ እንደ አጋጣሚ ሆኖ ስታጨስ ያያታል። በዚህ በጣም ነበር የደነገጠችው። ታዋቂ ስለሆነች ይሄ ለሚዲያ ከወጣ ስሟ እንደሚበላሽ እርግጠኛ ነበረች። ጂንሶክ ግን ማንነቷን ራሱ አያውቅም። በዚህም ታዋቂ ተዋናይ እንደሆነች ብትናገርም እንደማያውቃት ተናግሮ እንደማንኛውም ሰው አዋርቷት ነበር ጥሏት ሄደው። ከዛ ቀን ጀምሮ ወደሱ ትሳብ ጀመረ። ታዲያ እንደ አጋጣሚ ሆኖ ደግሞ መምህሩ በዛ ክፍል አጠገብ ሲያል የሲጋራ ሽታ ነበር የሸተተው። በእርግጠኝነት እዛ ተማሪ አለ ብሎ በማሰብ ወደ ውስጥ በሚገባበት ጊዜ ሁለቱ ተደብቀው ነበረ። ታዲያ መምህሩ ሚጮ ጀመረ። በዚህ አጋጣሚ ሁሉንም ቦታ ከፈለገ ሁለቱም ስለሚገኙ ቀድሞ የወጣው ጂንሶክ ነበረ። ለመምህሩም እሱ እንዳጨሰ ከተናገረ በኋላ ቅጣቱን በእሷ ፋንታ ተቀጥቶላት ነበር። ወደ አሁኑም በምንመለስበት ጊዜ ጂንሶክ ከጓደኛው ዮንዶ ጋር ሆኖ በሚያወሩበት ጊዜ አንድ የተረት መጽሐፍ ነበር ያየው። እዛ ላይም ደብዳቤ ይታያል። ወዲያው ሀሳብ ያመጣው ጋንኪ ነኝ ብሎ ለልጁ እሷን አስመስለው ደብዳቤ ለመጻፍ ነበረ። በዚህም ሀሳብ ቶሎ ደስ ይለውና ከጓደኛው ጋር በመሆን ጸጥ ወዳለ ቦታ ከሄዱ በኋላ ለሷም ይሁን ቆንጆ ደብዳቤ እንደመልስ አድርገው እየጻፉላት ነበረ። ታዲያ እሷም ያ ደብዳቤ በተሰጣት ጊዜ እንደሷ ደስተኛ አልነበረም። ትፈነጥዝ ጀመረ። ለጓደኞቿ ሁሉ በኩራት ታሳያቸው ነበረ። በዚህ ሁኔታ ውስጥ ግን አንዴ ደብዳቤ ተመልሶልኛል ብላ በማሰብ ህፃኗ ዩና በተደጋጋሚ ደብዳቤ እየጻፈች ለአባቷ ለጋንኪ እንዲሰጥላት ትጠይቀው ነበረ። እሱም ያንን ደብዳቤ እየተቀበለ ጋንኪን አስመስሎ ለሷ መልሶ ይሰጣታል። በዚህ ሁኔታ ውስጥ ግን በጣም እየደከመው ነበር። አንድ ቀን ላይ ጋንኪ ያኔ ሹፌሯ የተለያዩ ደብዳቤዎችን ሳይመጣላት አልፈልግም ባለችበት ጊዜ የወደቁት ሁለት ደብዳቤዎች ፎቶ ተነስተው ቫይራል ወጥተው ነበር። በዚህም የሰው ደብዳቤ እንደማትመልስና ቆሻሻ ውስጥ እንደምትጠላቸው የሚያሳይ ጋዜጣዊ መግለጫ ወጥቷል። ይህንን የተመለከተችው ዩና ልቧ ተሰብሮ ነበር። የሚወራው ውሸት እንደሆነ ለሷም ጋንኪ ስለመለሰችላት ስሟን ለማስተካከል እንደምትረዳት እየተናገረች ነው። ይሄ ነገር ታደርገዋለች ብሎ አባትየው ባይገምትም እዛው የደም ካንሰር ያለበት ልክ እንደሷ ታካሚ ጓደኛ ስላላት እሱ ደግሞ ገና በህፃንነት ዩቲዩበር ስለሆነ ኦንላይን ወጣ ስለሷ ጥሩ ነገር ትናገራለች። በህክምናው እየረዳቻት እንደሆነና የሷ ደብዳቤ እያጠነከራት እንደሆነ ዩና ተናግራ ነበር። ወዲያው ይህ ቪዲዮ ቫይራል ነበር የወጣው። በዚህም የተነሳ ብዙ ሰዎች መልሰው የሰደቧትን ጋንኪን ያደንቋት ጀመረ። ጋንኪ ግን ይህን በምትመለከትበት ጊዜ በጣም ትናደዳለች። ባላደረገችው ነገር ሰዎች እንዲወዷት አልፈለገችም ነበር። ከንዴቷም የተነሳ ዩና የተባለችውን ልጅ ለማግኘት ቆርጣ የሄደችው ወደ ሆስፒታል ነበር። ወደ እሷ ክፍል ከመግባቷ በፊት ግን የተገጣጠመችው ከአባትየው ጆንሲዮክ ጋር ነበረ። ታዲያ ጆንሲዮክም የዩና አባት እንደሆነ ይናገራል። እውነቱን ጋንኪ እንዳትናገርበት ግን እሷን ከዛ ቦታ ይዞ ሄዶ ያወራት ጀመረ። ተንበርክኮም እየለመናት ነው። በዚህ የተነሳ በጣም አዝናለት ነበር። ያሳለፈውን ውጣ ውረድ እንዳለ ይናገራል። የሚከታተላት የእሷን ስም ለማጥፋት የሚሞክረው ጋዜጠኛ ደግሞ ሁለቱን አንድ ላይ ፎቶ ለማንሳት በሚሞክርበት ጊዜ የጂንሶክ ጓደኛ ፋታ ሊሰጠው አልቻለም ነበር። ታዲያ ጋንኪም የእሱን ታሪክ ከሰማች በኋላ ቤት ማታ መተኛት ሁላ ከብዷት ነበር። በቀጣይ ቀን በስነ ስርዓት ወደ ሆስፒታሉ ሄዳ ሆስፒታሉን ለመጎብኘትና ከልጆቹ ጋር ጊዜ ለማሳለፍ ነበር ያሰበችው። ዩናም አይኗ ይጨፈንላታል። በገለጠችበትም ጊዜ ጋንኪን ነበር ፊት ለፊቷ ያየቻት። ስቅ ብላ ታለቅሳለች። መልአክ ወደ ህይወቷ የመጣላት ያህል እንዲሰማት አድርጓት ነበር። በዚህም እዛ ካሉ ልጆች ጋር ስትጫወት ተረት ስታነብላቸው ከዛ ባሻገርም በጣም ብዙ ገንዘብ ለሆስፒታሉ ድጎማ ስትሰጥ ነበር ጋንኪ የዋለችው። በዚህም ይሄ ነገር ፖስት ከተደረገ በኋላ ሰዎች በጣም ያደንቋት ጀመረ። ከዛ ባሻገርም ጋንኪ ዩናንና የእሷን ዩቲዩበር ጓደኛዋን ይዛ የሄደችው ወደ ራሷ ቤት ነበር።
የራሷን ቤት ለማንም ሰው አስጎብኝታ ሆነ ማንንም ማስገብታ አታውቅም ነበር። እነሱ የመጀመሪያዎቿ ነበሩ። ከነሱ ጋርም በጣም ጥሩ ጊዜ እያሳለፈች ነበር። ደንባራው ጂዮንሶክ ቢያስቸግራትም ልጆቹን ደስተኛ ለማድረግ በቻለችው መጠን እየሞከረች ነው። ከህፃኑ ዩቲዩበር ጋርም ኢንተርቪው በማድረግ ቫይራል እንዲወጣ ሁላ ረድታው ነበር። ታዲያ ያኔ ዩናን በደንብ የተመለከተቻት ጋንኪ በጣም ቀልጣፋ እንደሆነች ይህንን የወረሰችው ከእናቷ እንደሆነ ትጠይቃታለች። ይህንን የሰማችው ዩና ግን ልቧ ነበር የተሰበረው። ከዚህ ቀደም በጻፈችላት ደብዳቤ አማካኝነት እናት እንደሌላትና ጠንካራነቷን የወረሰችው ከአባቷ ጂዮንሶክ እንደሆነ ተናግራ ነበር። በዚህም ያሰበችው ደብዳቤዋን እንዳላነበበች ነበር። ታዲያ ያኔ ጓደኛዋም ጣልቃ ከገባ በኋላ እናት እንደሌላትና እናቷ የምትኖረው አሜሪካ እንደሆነ ተናግሮላት ነበር። በዚህም ጋንኪ የጥፋተኝነት ስሜት ይሰማታል። ሁለቱን ልጆችም አረሳስተው ሊያስተኛቸው ችለው ነበር። በሌላ በኩል እሷን ስሟን ሊያጠፋት የሚፈልገው ጋዜጠኛ ደግሞ ስለሷ በሚያጣራበት ጊዜ ጋንኪና ጂዮንሶክ አንድ ላይ ሃይ ስኩል ተማሪ እንደነበሩ ነበር ያረጋገጠው። በዚህም የተነሳ ይህን አጋጣሚ ለመጠቀም ያስባል። በዚህም የጻፈው ጋዜጣዊ መግለጫ በጣም ከባድ ነበር። በዚህም የተናገረው የሃይ ስኩል ጓደኛ ጂዮንሶክን በመጠቀም ስሟን ለማደስ እየሞከረች እንደሆነ፣ አባትየው ላይ ብቻ ሳይሆን የተጠቀመችው በታመመችው ዩና ራሱ አንድ ላይ ድራማ እየሰሩ እንደሆነ የሚያሳይ በጣም አጸያፊ ነበር የሰጠው። ወደ ትምህርት ቤትን በምንመለስበት ጊዜ ጂዮንሶክ አዲስ ትምህርት ቤት ከገባ በኋላ ሴቶች በጣም ያደንቁት ነበር። ሃዩሪ የምትባልም አንዲት ቀበስ ሴት እሱን ወደዋለች። ነገር ግን ጂዮንሶክ የሚወደው ጋንኪን እንደሆነ ካወቀች በኋላ ሃዩሪ በጣም ተናዳ ልክ እንደ ጋንኪ ለመሆን እየሞከረች ነበር። በአሁን ላይ ሃዩሪ በጣም ታዋቂ ተዋናይ ከዛ ባሻገርም የሬዲዮ አስተዋዋቂ ነበረች። በዚህም የወጣውን ጋዜጣዊ መግለጫ ስትመለከት ጋንኪንና ጂዮንሶክን አንድ ላይ ስታያቸው በቅናት ትቃጠል ጀመረ። ልጆቹንም ካስተኛቸው በኋላ ሁለቱ አንድ ላይ ቁጭ ብለው እያወሩ ነበር። በዚህም ስለ ድሯቸው ያወሩ ጀመር። ልጁ ዩና ከድሮ ጀምሮ እናትና አባት አንድ ላይ ሆኖ ልጃቸውን ሲያጫውቱ በምትመለከትበት ጊዜ እሷ ጎዶሎ እንደሆነ ስታወራ እንደነበረ፣ ነገር ግን አያቷ አጠገቧ እንደነበረች፣ አያቷም እናትየው ወደ ውጪ እንደሄደችና እናት እንዳለቻት ከነገረቻት ጊዜ ጀምሮ ሁሉን ነገር ለማስተካከልና ጠንካራ ለመሆን እንደሞከረች፣ ነገር ግን እንዳጋጣሚ ሆኖ በመኪና አደጋ አያቷን ራሱ እንዳጣች፣ ከዛም በኋላ እሱም ሆነ እሷ ትልቅ የልብ ስብራት ውስጥ እንደገቡ፣ እሱም በሚያለቅስበት ጊዜ ያኔ የመጣችው ዩና የነገረችው አያትየው ሞታ እንዳልሆነ ሩቅ ቦታ እንደሄደች ነበር። ይሄንን ማጽናኛ ንግግር ከሰማ በኋላ ሁሉን ነገር ወደ ኋላ ትቶ ልጁን ለማሳደግና ደስተኛ ለማድረግ እንደቆረጠ ይናገራል። ታዲያ ለልጁ ብሎ የተወውን ስራውን እንዲሁም አሁን የሚሰራውን እንዳለ ተናግሮ ነበር። ይሄንን ታሪክ ስትሰማ ጋንኪ በጣም ታዝናለች። ያመጣችውን መጠጥ በሚከፍትበት ጊዜ እንደ ድንገት ሆኖ ልብሱ ብስብስ ይላል። በዚህም የተነሳ ልብስ መቀየር ስላለበት ያሏትን ሰፊ ቲሸርቶች ትሰጠዋለች። እሱም ቲሸርቱን በለበሰበት ጊዜ የሴት ስለሆኑ በጣም አጥብቆት ነበር። እሷም በተደጋጋሚ ፎቶ እያነሳችው ነው። ታዲያ ደህና የሚለውን ቲሸርት ካደረገ በኋላ ግን ፎቶ እንድታጠፋ እየታገላት ነው። እሷም ስልኩን ለመደበቅ በምትሞክርበት ጊዜ ሁለቱም የወደቁት ሶፋ ላይ ነበር። አይን ላይን በፍቅር እይታ እየተያዩ እሷም ለመሳም ተዘጋጅታ አይኗን ጨፍና ነበር። ነገር ግን ወደ ራሷ ስትመለስ እሱ ተነስቶ ስልኩን ሁሉ ቀምቷት ፎቶውን ለማጥፋት እየሞከረ ነበር። ያኔ የፈጠረችው በአይምሮ እንደሆነ ነበር የተረዳችው። በቀጣይ ቀንም ከእንቅልፏ በምትነሳበት ጊዜ እሱ ሲያያት ቆንጆ ሆና ለመገኘት ሜካፕ ተቀብታ ነበር። ሜካፕ ግን እንዳያስታውቅ ፈልጋለች። እሱ ግን ልክ አጠገቡ እንደመጣች ሜካፕ እንደተቀባች ትላንትና ወይ ሳታስለቅቀው እንዳደረች ነበር ሲጠይቃት የነበረው። አንድ ላይም ቁጭ ብለው ቁርስ ከበሉ በኋላ እነሱን ይዛ ወደ ሆስፒታል ብትሄድ ደስታዋ ነበር። እንዳጋጣሚ ሆኖ ግን ስልክ ይደወልላታል። ልክ ግን ከእሷ ቤት ሊወጡ ሲሉ በጣም ብዙ ጋዜጠኞች ቦታውን ሞልተውት ነበር። ከጓደኛዋ ጋር ተሻርካ ስሟን ለማጥራት እየሰራች እንደሆነ፣ ህፃኗስ እውነት ታማሚ እንደሆነች ነው ወይስ እሷም ድራማ እየሰራች እንደሆነ ጥያቄ ጋዜጠኞቹ ያዘንቡ ጀመረ። ይህንን የሰማችው ዩና በጣም አዝና ነበረ። ያኔ ጣልቃ የገባው ጂዮንሶክ ነበረ። እሱም ጠበቃ እንደሆነ የውሸት ታሪክ ፈጥሮ ማውራት ምን ያህል ሊጎዳቸው እንደሚችል የተናገረ ነበረ። በዚህም የተነሳ ለትንሽ ሰዓትም ቢሆን ጋዜጠኞቹ ዝም ብለው ነበረ። ነገሩ ተረጋግቷል ብለው ጋንኪ ከመሄዳቸው በፊት ግን ጥያቄ ያቀረበችው ዩና ነበረች። ማስኳንም ከወለቀች በኋላ የጠየቀችው ይሄ ነገር እውነት እንደሆነ እሷ ደብዳቤ እንደላከችላት ትጠይቃታለች። ጋንኪ መዋሸት ፈልጋለች፣ ነገር ግን እውነቱን ለመናገር ነበር የወሰነችው። በዚህም ደብዳቤውን እሷ እንዳልጻፈችላት ትነግራታለች። ዩናም ይሄንን እንደሰማች ይነስራት ጀመረ። እዛም ራሷን ነበር የሳተችው። እየተጣደፉም ወደ ሆስፒታል ይወስዷታል። ሆስፒታልም ትልቅ ክትትል ክፍል ውስጥ ገብታ ነበረ። ታዲያ ጋንኪ በጣም ታዝናለች። ውሸቱን ብትናገር ጥሩ እንደሆነ እውነቱን መናገሯ ልጅቷን እንደጎዳት እየተናገረች በነበረበት ጊዜ ጂዮንሶክ ደግሞ የእሷ ችግር እንዳልሆነ ጥፋቱ የእሱ እንደሆነ እየተናገረ ነበረ። በዚህም የተነሳ ልጁ የጻፈችላትን ደብዳቤ
በሳጥን አድርጎ ስላስቀመጠ ሊሰጣት ሲል እጇ ይንቀጠቀጥ ጀመረ። ያዞራታል። ሳጥኑን ሁላ እስከ መጣል ደርሳ ነበር። ይህንን የተመለከተው ጁንሶክ ምን እንደተፈጠረ ይጠይቃታል። እሷም ድሮ ያጋጠማትን እየተናገረች ነበር። ሃይሪ በጣም ስትቀናባት እንደነበር፣ ታዲያ ግን አንድ የሚያደንቃልሽ ስጦታ እንዳስቀመጠላት እንደነገረቻት፣ በዚህም ያንን ስጦታ ለማየት ሎከሯን በከፈተችበት ጊዜ ሁለት ስጦታዎች እንደተቀመጡ፣ በግራ ያለውን እንዳነሳችው ውስጡን ለማየት በጣም ጓጉታ በነበረበት ጊዜ በደም የተጫማለቀች ወፍና በደም የተጻፈ ወረቀት እንደነበረበት፣ ከዛ ጊዜ ጀምሮ እስካሁን ድረስ ፍርሃት እንዳለባትና የአድናቂዎቿን ደብዳቤ የማታነበው በዚህ ምክንያት እንደሆነ ነበር የተናገረችው። ልጅቷንም ለማየት ወደ ክፍሏ በገባችበት ጊዜ ቦታው በፎቶ የተሞላ ነበረ። በዚህም ትገረማለች። ጁንሶክም ሲናገር የነበረው ይሄ ፎቶ ብቻ እንዳልሆነ፣ ታዲያ ዩናን ያጠነክራት ተስፋ የሰጣት ይሄ ፎቶ እንደሆነ ነበር ሲናገር የነበረው። እሱ ግን ይህን ከሰማ በኋላ ያበረታታት ነበረ። አድናቂዎች እንዳለ መጥፎ እንዳልሆኑ እየነገራት ነው። በዚህ መሀል ግን እሱም መስማት አልፈለገችም። ፈገግ ካለች በኋላ ስትናገር የነበረው ማንበብ የምትወደው መጥፎ አስተያየት የሚሰጧትን ሰዎች እንደሆነ፣ ሰዎች መውደድን እንደሚያስመስሉ መጥላትን ግን ማስመሰል እንደሚከብዳቸው እየተናገረች ነበር። ከዛም በመቀጠል እሱ የጠየቃት ያኔ ሎከር ውስጥ የነበረው ሁለት ስጦታ እንደነበረ፣ አንዱን እንደከፈተችው ነበር የጠየቃት። እሷ ግን የምትከፍትበት ጊዜ እንዳላገኘች ትናገራለች። ታዲያ ይህን ሲሰማ በጣም ተናዶ ነበረ። በመቀጠልም ያኔ ያመለጣትን ስጦታ ነበረ በሳጥን አድርጎ ይሰጣት። በቀጣይ ቀን ግን ጋዜጣው እንዳለ ስለነሱ፣ ዘገባው እንዳለ ስለነሱ ነበረ። ከዛ ባሻገርም ጁንሶክን ራሱ ሰዎች እያገለሉት ነው። ታማሚ ልጁን ተጠቅሞ ገንዘብ ለማግኘት እየሞከረ እንደሆነ እየተነገረበት ነበረ። በዚህ የተነሳ በከተማ ያሉ ሰዎች እንዳለ እያገለሉት ነው። ይህንን ጁንሶክ ተመልክቶ ምንም ማድረግ ስለማይችል ለልጁ ጠንካራ ለመሆን እየሞከረ ነበረ። ዩናም ይህንን አስተውላለች። በዚህም አለመታወቅ ጥሩ እንደሆነ፣ ሲታወቁ በጣም መጥፎ ነገር እንዳጋጠማቸው እየተናገረች ነበረ። ከዛም የተናገረችው እውነታ ከመጀመሪያው ጀምሮ ጋንግሂ ደብዳቤ እንዳልጻፈችላት እንዳወቀች ነበረ። ወደ ሆስፒታልን በሚገቡበት ጊዜ ህፃኑ ልጅ ዩቲዩብ እየሰራ የተመለከተው ጁንሶክ ሀሳብ ይመጣለታል። እሱም መግለጫ ነበረ በዩቲዩብ አማካኝነት የሰጠው። በዚህም እሱ እንደ ማንኛውም አባት ሊያዩት እንደሚገባ፣ ልጁን ደስተኛ ለማድረግና ልጁን ለማገዝ እየሞከረ እንደሆነ፣ ታማሚ እስከሆነች ድረስ ለየት ያለ ክትትል እንዳደረገላት እየተናገረ ነበረ። ይሄ ቪዲዮ ከተለቀቀ በኋላ በጣም ቫይራል ይወጣል። በዚህም ጋንግሂ ጥፋተኛ እንዳልሆነችም ተናግሮ ነበረ። ታዲያ ይህንን መግለጫ የተመለከተችው ሃይሪ ደግሞ በቅናት ትቃጠል ጀመረ። ዩናንም ለማግኘት ጋንግሂ ትሄዳለች። ለጋንግሂም ዩና ስጦታ የሰጠቻት የሰራችውን ሻማ ነበረ። ከዛም በኋላ ከአባትየው ጋር አንድ ላይ ሆነው ወክ እያደረጉ ወደ ድሮ ትምህርት ቤታቸው ነበር የሄዱት። የድሮ ትውስታ አንድ ባንድ እየመጣ ነበረ። በዚህም አጋጣሚ እሷ የምታነባቸው መጥፎ አስተያየቶች እንዲያነብት ነግሯለች። ባነበበበት ጊዜ ዝም በይ ታያቸው ያለው ሰውዬ በጣም ይናደድና ይቃጠሉላ ጀመረ። እንደ ስጦታ የተሰጣትንም ሻማ ባበራችበት ጊዜ የድሮ ይታይ ጀመረ። ሁለት ስጦታ ስታገኝ በቀኝ በኩል እንደ ስጦታ ያስቀመጠላት እሱ ነበረ። ስሜቱንም ለመግለጽ ሞክረው ነበረ። ነገር ግን እሷ ቀድማ መጥፎውን ሳጥን ስለከፈተችው ያንኛውን ሳጥን ለመክፈቻ ጊዜ አላገኘችም ነበር። ያኔ ሰጣትን የቸኮሌት ስጦታውንም በድጋሚ ሰጥቷት ነበረ። ይህንን ስታይ ደስ ይላታል። ነገር ግን የቦታው ጠባቂ ዘበኛ ስለመጣባቸው ከሱ ለማምለጥ ይሯሯጡ ጀመረ። በሚሮጡበት ጊዜ በጣም ቆንጆ ሰዓት ነበር ያሳለፉት። ከሱ ጋር ስትሆን ደስተኛ ነበረች። በቀጣይ ቀንም የቦክስ ስልጠናዋን ካደረገች በኋላ ከሷ ማናጀር አዮንግ ጋር እያወራች ነበረ። በቅርቡ ስራ ሊኖራት እንደማይችል፣ ይህም የሆነው በጠፋ ስሟ አማካኝነት እንደሆነ፣ ነገር ግን አሁን ልሰራቸው የምትችላቸውን 3 ፕሮጀክቶች እየነገረቻት ነበረ። ከነሱ መሀልም የመጀመሪያ ሪያሊቲ ሾው ላይ መሳተፍ እንደሆነ፣ ሁለተኛው ደግሞ ለህፃናት ተረት ማንበብ እንደሆነ፣ ሶስተኛው ደግሞ በረዳት ተዋናይነት እንድትሰራ ነበር ጥያቄ ያቀረበችላት። በዚህም የመረጠችው ሶስተኛውን ነበረ። ለመተወንም ወደ ቦታው በሄደችበት ጊዜ እዛ ፊልም ላይ ሃይሪ ትሰራ ነበረ። ሃይሪም እሷን እንዳየቻት በቅናት ትቃጠላለች። በዚህም እሷ ቀረጻ ላይ በነበረችበት ጊዜ በተደጋጋሚ ያሲን እንዲሰራ እየደጋገመች እያደከመቻት ነበረ። ከዛ ባሻገርም በሷ አላበቃ ብላ ከሷ ጋር ትጨቃጨቃለች። በቻለችው መጠን ጋንግሂ ነገሩን ለማረጋጋት እየሞከረች ነበረ። ነገር ግን ሃይሪ እሷን ብቻ ሳይሆን እናቷን ሁላ ሰድባባት ነበረ። ያኔ ሴቶቹ በጣም ይጨቃጨቃሉ። በሷ የተናደደችው ሃይሪ እሷን ከሚጠላት ጋዜጠኛ ጋር በመተባበር ስለሷ መጥፎ ነገር ታወራለች። ትምህርት ቤት ሁላ እንዳገለለቻት፣ ትላንትናም ባደረሰችባት ጥቃት አማካኝነት ከባድ የጭንቅላት በሽታ ውስጥ እንደገባች ተናግራ ነበረ። ይሄን ሁሉ እያወራች ግን ቫይራል እንዲወጣ ፖስት ታደርግ ነበር። በዚህም የተነሳ ጋንግሂ ላይ ድጋሚ ከባድ ወሬ ይነሳባታል። በዚህ ወሬ የተነሳ ከሷ ጋር የሚሰሩ ብራንዶች እንዳለ ስራቸውን ከሷ ጋር አቋርጠው የተለጠፈ ፖስተሯ ራሱ አንድ ባንድ እየተለቀመ ነበረ። አብሶ ከጂዮንሱክ ጓደኛ ሱፐርማርኬትም እያንዳንዱ ነገር እየተነሳ ስለሆነ በጣም ከባድ ነገር እንደሆነ ተረድቶ ነበረ።
ከዛ ባሻገርም ሆስፒታል ውስጥ ያሉ ሰዎች እንዳለ ስለሷ እያወሩ ነው። ጋንኪም ዩናን ለመጠየቅ በሄደችበት ጊዜ ይህን መጥፎ ንግግር ሰምታ ልቧ ተሰብሮ ነበረ። ዩና ነበረች በዚህ ነገር ደስተኛ አልነበረችው። አዝናም በሄደችበት ጊዜ ተከተላ ጂንሱክ ነበረ። ታዲያ ሊያረጋጋት እየሞከረ ነው። እሷ ግን ትቆጣ ጀመረ። ይሄ ሁሉ ጥፋት የሱ እንደሆነ ደብዳቤውን የውሸት ለልጁ ባይጽፍ ኖሮ እሷን ቫይራል ባታወጣው ነው ነገሩን ይሄ ሁሉ እንደማይፈጠር እየተናገረች ነው። በዚህ መሀል ግን ተናዶ ጥሏት ሊሄድ አልፈልግም። ነገሮች እስኪረጋጉ ራሱ ቤት መቆየት እንደምትችል ነበር የነገራት። ወደ ቤቱም ይወስዳታል። ታዲያ ቤቱ ትንሽም ቢሆን ደስ የሚል ስሜት ፈጥሮባት ነበረ። ጠዋትም ለሷ የሚሆኑ የተለያዩ እቃዎች ገዝቶላት ይመጣል። ቤቱን ዞር ብሎ ሲያዩ ግን በአንድ ቀን ብቻ ዝርክርክ አድርጋው ነበረ። ይጮህባት ሁላ ጀመር። የጋንኪ ማናጀር አዮንግም ነገሩን ለማረጋጋት ሃይሪን ለማናገር ስትሞክር እንደታመመችና ራሷን ለማረጋጋት መድኃኒት እያዋጠች እንደሆነ ይሄ የተፈጠረው በጋንኪ አማካኝነት እንደሆነ ሁላ እየተናገረች እያስመሰለች ነበር። የተለያዩ ፎቶዎች ግን ኢንስታግራም ላይ ደስተኛ ሆና ፖስት ታደርግ ነበር። አዮንግም ጋንኪ ጂንሱክ ቤት መቆየቷ ደስታ አልፈጠረባትም። የሆነ የደበቀው አላማ ሊኖረው እንደሚችል አስባ በተደጋጋሚ ጥያቄ ታቀርብለታለች። እሱም ምንም እንዳላሰበ ሊረዳት እየፈለገ እንደሆነ ከዛ ባሻገርም ልጁና እሱ ሆስፒታል ስለሚቆዩ ቤቱ ባዶ መሆኑ ካልቀረ እሷ ለትንሽ ጊዜ እንድታሳልፍበት ነበር ሲናገር የነበረው። ወደ ቤትም ከወሰዳት በኋላ ራት ሰርቶላት ቁጭ ብለው በደስታ እያወሩ ነበረ። በቀጣይ ቀንም ሆስፒታል ውስጥ ከጂንሶክ ጓደኛ ጋር ሆነው ሁለት ሴቶች ወሬ እያወሩ ነበረ። በዚህም ሲያወሩ የነበረው ጂንሶክ በጣም ቆንጆ እንደሆነ፣ ታዲያ ግን ሁለተኛ ሚስት እንኳን እንዳላገባ፣ ይሄ የሆነው በሆስፒታሉ ችግር አማካኝነት እንደሆነ፣ ከዛ ባሻገርም ልጁ ዩና ራሱ ሸክም እንደሆነች እያወሩ ነበረ። ተኝታ ስታስመስል የነበረው ነገሩን ሁሉ የሰማችው ዩና በማዘንም እየሮጠች ከዛ ትሄዳለች። ታዲያ የራት ፕሮግራሙ ላይ የነበረው ጂንሶክ ተደውሎ ሲነገረው እየሮጠ ወደ ሆስፒታል ይመጣል። ታዲያ ሁሉም ተበትነው ቢፈልጓት ዩና ልትገኝ አልቻለችም ነበረ። አባትየውም በጣም ተጨንቋል። ጋንኪም አብራው ነበረች። በመጨረሻ ግን ዩናን ያገኟት ቴራሱ ላይ ነበረ። ልትዘል መስሎት አባትየው በጣም ፈርቶ ይቆጣት ጀመረ። ታዲያ ከዛ ካዳናት በኋላ ግን ለምን እንዲህ እንዳረገች ይጠይቃታል። እሷም ከሱ አይታ እንደሆነ የሆነ ጊዜ እንደዚህ ቆመው እንዳየችው ነበረ ስትናገር የነበረው። ያስታወሰውም እናቱ የሞተች ጊዜ የተሰማውን የልብ ስብራት ነበረ። ያኔ ተስፋ በመቁረጥ በማሰብ ሳያውቀው በሀዘን ተመርቶ ቴራሱ ላይ ከወጣ በኋላ ሊዘል ጫፍ ላይ ደርሶ ነበረ። ወዲያው ያስታወሰው ልጁን ነበረ። ያኔ ነበረ ለራሱ ቃል የገባው ልጁን በማንኛውም አይነት ምክንያት እንደሚጠብቃትና እንደሚንከባከባት ደስተኛ እንደሚያደርጋት። ልጁንም ካረጋጋ በኋላ አንድ ላይ ቁጭ ብሎ ከጋንኪ ጋር እያወራ ነበረ። በዚህ ሁኔታ ውስጥም ሲነግራት የነበረው በህይወቱ ልጁን አስቀድሞ እየኖረ እንደነበር፣ ነገር ግን ጋንኪ ከመጣች በኋላ እሷን ሲል ልጁን እንደረሳ፣ በዚህ ሁኔታ ውስጥ ሆኖ እርስ በርስ መጎዳዳት ስለሌለባቸው ጋንኪም ከነሱ ጋር ስለተቀራረበች በጣም ትልቅ ችግር ውስጥ ስለገባች ሁሉም ነገር መቆም ስላለበት ሲነግራት የነበረው ከዚህ በኋላ መገናኘት እንደሌለባቸውና እንዳይተያዩ ነበረ። ታዲያ ጋንኪን ስትሰማ በጣም ታዝናለች። ከሱም ቤት ወጥታ ወደ ራሷ ቤት ተመልሳ ነበረ። ትቅስቅ ብላም አልቅሳለች። በቀጣይ ጊዜም ነገሩን ለማስተካከል ጋዜጣዊ መግለጫ ትሰጣለች። ታዲያ የተፈጠረውን ከመጀመሪያው እስከ መጨረሻው አስረድታ ሁሉም ሰዎች እውነታውን ካወቁ በኋላ እሷም ይቅርታ ጠይቃ ተቀባይነት ማግኘት ችላ ነበረ። ከሱ ጋር በተራራቀችባቸው ጊዜያቶች ግን በጣም ደብሯት ነበረ። ታዲያ አዮንግ የተባለችው ማናጀሯም ስትነግራት የነበረው ወደ ውጭ ሀገር ለ1 ዓመት ለስራ እድል ስላገኘች እዛ ሄዳ ብትተውን ጥሩ እንደሆነ ነበረ። ሆሊውድ ውስጥም ስለሆነ ቶሎ ትስማማለች። ታዲያ አሁን ከጂንሶክ ጋር መራራቋ እዚህ በጣም እየጎዳት ስለሆነ ርቆ መሄድ ለሷ ጥሩ እንደሆነ ነበር የተረዳችው። ከቆይታዎች በኋላ ደግሞ እነ ጂንሱክ የሰሙት ዜና የሱ ጥላው የሄደችው ሚስቱ አሜሪካ ያለችው እንደሞተች ነበረ። በዚህም የተነሳ እናቷን ለመቅበር ዩና ትሄዳለች። በጣም ትጎዳለች ብሎ አባትየው ቢያስብም በአሁኑ ግን ደህና ነበረች። ዩናም ጠንክራለች። ታዲያ አንድ ላይ ከመቃብር ስፍራው በሚሄዱበት ጊዜ የጠየቀችው እሱን ለምን ከጋንኪ ጋር እንዳልሆነ ነበረ። ከዛ ባሻገርም ያኔ ቴራሱ ላይ የወጣችበትን ምክንያት ትናገራለች። ስለሱና ስለ ጋንኪ በማሰብ አንድ ላይ እንዲሆኑ ለኮከቦቹ ለመጸለይ ቴራሱ ላይ እንደወጣች ነበር የተናገረችው። ይሄን በሰማበት ጊዜ የተረዳው ከጋንኪ ጋር የፍቅር ግንኙነት ኖሮትም ልጁን አንድ ላይ ማሳደግ እንደሚችል ነበረ። በዚህም የጥፋተኝነት ስሜት ስለተሰማው ለሷ ይደውልላታል። ጋንኪ ግን አታነሳም ነበረ። በመቀጠልም ለማናጀሯ አዮንግ በሚደውልበት ጊዜ አሜሪካ ልትሄድ ኤርፖርት እንደሆነች ነበር የሰማው። እየሮጠም ወደ ቦታው ይሄዳል። ነገር ግን በሰዓቱ መድረስ አልቻለም ነበረ። እሷ በራለች። ከዛም በኋላ 1 ዓመት እንደቀልድ አልፎ ነበረ። እሷ ባለችበት ከተማ ውስጥም ሆነ በኮሪያ በጣም ታዋቂ ሆና ብዙ ቃለ መጠይቆች ይደረጉላት ነበረ።
አሜሪካ ውስጥም መተወኗን ቀጥላለች። በዚህም አንድ ቀን ከስራ ወደ ቤት በምትገባበት ጊዜ ቤቷ በአሻንጉሊት ተሞልቶ ነበር። በጣም ነበር የደነገጠችው። በዚህ ምን ይሆናል ብላ በማሰብ አሻንጉሊቶቹን በምትጫናቸው ጊዜ የጂዮንሱክ ድምጾችን ትሰማ ጀመረ። ታዲያ እሱም እያንዳንዱ የሚያደንቋት ሰዎች ለሷ የሚልኩላትን ደብዳቤ እሷ ከፍታ ማንበብ ስለምትፈራ ራሱ እያነበበ በአሻንጉሊቱ እየቀዳ እያስቀመጠላት ነበር። ታዲያ በጣም ብዙ ነበሩ። እያንዳንዱንም ሰምታቸዋለች። ምን ያህል ለሷ እንደሚያስብ እንደሚቸገር ነበር የተረዳችው። አንዳንድ ድምጾች ላይ ራሱ እንቅልፍ ሲላው ሲተኛ እያንዳንዱ ነገር ተቀርጾ ነበር። ከዛ መሃል አንዱ አሻንጉሊት የሱ ነው። በዚህም ላደረገው ነገር ይቅርታ ጠይቋት ምን ያህል እሷ ህይወት ውስጥ በገባችበት ጊዜ ደስተኛ እንደሆነ ከሃይስኩል እስካሁን ባሳለፉት ነገር በጣም ደስተኛ እንደሆነ የሚያሳይ የተለያየ የፍቅር ይዘት ያለው ንግግር ተቀምጦላት ነበር። በዚህም የተረዳችው አድናቂዎቿ ሁሉ መጥፎ እንዳልሆኑና ሊጎዷት እንደማይፈልጉ ነበር። ከዛ ቀን ጀምሮ ደብዳቤ ትጽፋለች። ለአድናቂዎቿ አንድ ባንድ በተና ነበር። ታዲያ የሷን ደብዳቤ ያገኙ ሰዎች እንዳለ ስለዛ ደብዳቤ እየተናገሩ ፎቶ እየተነሱ ድረገጽ ላይ በሚለቁበት ጊዜ እሷ ዝነኛ ይበልጥ እየሆነች ነበር። ዩናም ያ ደብዳቤ ተሰጥቷታል። ከቆይታዎች በኋላ ወደ ኮሪያ ትመለሳለች። ኮሪያን በገባችበት ጊዜ ቃለ መጠይቅ ይደረግላታል። በዚህም ስትጠየቅ የነበረው አሁን የደረሰችበት ደረጃ እንዴት እንደሆነ ነበር። እሷም ከረጅም ጊዜ ውጥንቅጥ ያወጣት አንድ ሰው እንደሆነ በመናገር ስለ ጂንሱክ እየተናገረች ነው። ይሄን በሰማበት ጊዜ በጣም ደስ ይሏል። ከልጁ ዩና ጋርም ሆኖ ወደዛ የቴሌቪዥን ጣቢያ መጥቶ ነበር። እነሱንም ስታያቸው በጣም ደስተኛ ትሆናለች። ሃይስኩል እስካሁን የረዳት ያልተቀየረው ጂንሱክንም ስትመለከት ወደፊት ከሱ ጋር ጥሩ ጊዜ እንደሚኖራት እያሰበች ይሄ ቆንጆ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።